is where Allah Jalla Jalaluhu said in Surah 2 Ali Imran chapter 3 of the Quran, وَلَيْسَ الذَّكَرُ كَالْأُنْثَى. The male is not like the female. Do you see why I've chosen to put this principle here as part of the principles to be aware of before coming into a marriage? To realize the male is not like the female. They are different. Allahu Akbar. This ayah could not be of more relevance today for us in the 21st century in so many discussions and discourses of life, including that of marriage. ወንድ እንደ ሴት አይደለም፣ ሴትም እንደ ወንድ ሆና አልተፈጠረችም። ወለይሰ ዘከሩ ከልኡንሳ። ሚስት እንደ ሚስት ሆና መኖር አለባት፣ ባልም እንደ ባል። አንዳቸው ሌላኛውን መምሰል ሲሞክሩ ነገር ይበላሻል። ባልን ለፍቅር የሚያነሳሳውና ለትዳሩ ንቁ የሚያደርገው ምንድነው? ስጋቱና ፍራቻውስ? ሚስትንም እንዲሁ ለፍቅር የሚያነሳሳትና ትዳሯን ንቁ ሆና እንድትመራ የሚያደርጋት ምንድነው? ባል ሲጨነቅ ምን ያደርጋል? ሚስት ስትጨነቅ ጭንቀቷን የምትገልጽበት መንገድ ምንድነው? ባል ሚስቱ ስትጨነቅ ምላሹ ምን ይሁን? ሚስት ባሏ ሲጨነቅ ምን ታደርግ? ሁለቱም ለጭንቀት የሚያሳዩት ግብረ መልስ ይለያያል። የሚገርመው በእንዲህ ያለ ጊዜ ባል ከሚስት፣ ሚስት ከባል የሚጠብቁት ምላሽ ይለያያል። ምክንያቱም ተፈጥሯቸው አንድ አይነት አይደለም። ፌሚኒስቶች እናትነትን፣ የቤት እመቤትነትን ሲቃወሙ ኑረዋል። ነገር ግን የእነሱም መጨረሻ አላማረም። ምክንያቱም ከተፈጥሮ ጋር ተላትመዋልና። ፌሚኒስቶችን ያጋለጡ ዘመናዊ ጥናቶችንም በዛሬው ዝግጅታችን እናጋራችኋለን። በዚህ ዝግጅት እነዚህንና የመሳሰሉትን ጉዳዮች አስገራሚ ከሆነው የኢስላም እይታ ጋር አጣምረን የምንመለከት ይሆናል። ውድና የተከበራችሁ የአልአንደሉስ ቲዩብ አድማጮች እንደምን ሰንብታችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድማጮቻችን እንግዲህ በሼክ ሐሙዳ ተዘጋጅቶ የቀረበውን ሜሬጅ ኤቨር አፍተር የተሰኘውን ፕሮግራም ወደ አማርኛ መልሰን ጋብቻ እስከ ጀነት በሚል ርዕስ በተከታታይ ያቀረብንላችሁ እንገኛለን። ቻናላችንን ሰብስክራይብ እያደረጋችሁ የዛሬው ዝግጅታችንን ተጋበዙልን። እስከ ፍጻሜው ድረስ አብራችሁን ቆዩ። አራተኛው ቁርአናዊ መርህ ወይም ፕሪንሲፕል ሱረቱ አሊ ኢምራን ውስጥ ተጠቅሷል። ወለይሰ ዘከሩ ከልኡንሳ። ወንድ እንደ ሴት አይደለም። አዎ፣ ወደ ጋብቻ ከመሄዳችን በፊት ይህን መርህ ጠንቅቀን ማወቅ ይኖርብናል። ወንድ እንደ ሴት አይደለም። ወንድና ሴት የተለያዩ ናቸው። ወለይሰ ዘከሩ ከልኡንሳ። በዚህ አንቀጽ ዙሪያ በተለይም በዚህ በ21ኛው ክፍለ ዘመን የሴትና ወንድን ልዩነት አስመልክቶ የተለያዩ ጉዳዮችን በማንሳት ብዙ መናገር ይቻላል። ሆኖም ግን እኛ ጉዳዩን አጠር አድርገን ለማየት እንሞክራለን። ወለይሰ ዘከሩ ከልኡንሳ። ይህ አንቀጽ ሱረቱ አሊ ኢምራን ውስጥ የሚገኝ የአንድ ረዘም ያለ አንቀጽ አካል ነው። ሐሳቡም የኢምራን ባለቤት የሆነችው የእናታችን መርየም እናት ወይንም የነቢዩላህ ዒሳ ኢየሱስ አያትን በተመለከተ የተነገረ አንቀጽ ውስጥ የተጠቀሰ አረፍተ ነገር ነው። ወለይሰ ዘከሩ ከልኡንሳ። ወንድ እንደ ሴት አይደለም። አላህ ሱብሓነሁ ወተዓላ እንደነገረን እሷ ማለትም የመርየም እናት ወንድ ልጅ መውለድ ፈልጋ ነበር። ይህንንም ልጅ አላህ ከሰጣት ቤተ መቅደስ ውስጥ የአላህ አገልጋይ እንዲሆን እንደምታደርገው ለአላህ ስለት በመግባት ወንድ ልጅ እንዲሰጣት ጥያቄ ያቀረበች ወይም ዱዓ አደረገች። እሷ የጠየቀችው ወንድ ልጅ እንዲሰጣት ነበር። ነገር ግን ሴት ልጅ ወለደች፣ ደነገጠች፣ ግራ ተጋባችም። እናም አለች ወንድ እንደ ሴት አይደለም። ሙሉ አንቀጹን ስንመለከተው إذ قالت امرأة عمران ربي إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم آل عمران 35 ላይ ተጠቅሷል። ይህ አንቀጽ የመርየም እናትን ዱዓ ነው የሚያመለክተው። ስሟም ሐና ትባል እንደነበር መረጃዎች ያሳያሉ። ጌታዬ ሆይ ሆዴ ውስጥ ያለው ልጅ አንተን በነፃነት እንዲያገለግል ቃል ገብቻለሁ ወይም ስለት ተስያለሁ፣ እናም ጥያቄን ተቀበለኝ ያለችበት ነው። ቀጥሎም ፈለማ ወضعتها قالت ربي إني وضعتها أنثى والله أعلم بما وضعت وليس الذكر كالأنثى وإني سميتها مريم وإني أعيذها بك وذريتها من الشيطان الرجيم
ይህ ደግሞ አሊ ዒምራን 36 ላይ ተጠቅሷል። በወለደቻት ጊዜም ጌታዬ ሆይ የወለድኳት ልጅ ሴት ናት፣ ስሟንም መርየም ብያታለሁ፣ ወንድ እንደ ሴት አይደለም፣ እሷንም ዝርያዋንም ከሸይጧን ተንኮል ጠብቅልኝ በማለት ዱዓ ማድረጓን አንቀጹ ያሳያል። በእርግጥ የመርየም እናት ይህን ማለቷ ግልጽ ነው። እሷ እንዳሰበችው ወንድ ልጅ ወልዳ ቢሆን ኖሮ ቤተ መቅደስ ውስጥ የጉልበት ስራም ቢያጋጥመው እንደ ልቡ ወዲህ ወዲያ እያለ ማገልገል ይችል ነበር። በወቅቱ ደግሞ ሴት ልጅ እንደ ወንድ መስጂድ ውስጥ አገልጋይ መሆን አልተለመደም። በዚህ ምክንያት ነበር ወንድ ልጅ እንደ ሴት አይደለም ያለችው። ቁርአን ውስጥ የሚነገሩ ጉዳዮች በሙሉ እውነት ናቸው። አሁን ወንድ እንደ ሴት አይደለም። ይህንን ጉዳይ ከጋብቻ ጋር ስናያይዘው በጣም አስፈላጊ ጉዳይ ሆኖ እናገኘዋለን። ሰዎች ቢቻል ከጋብቻ በፊት ሊያውቁት ይገባል። እዚህ ጋር አንድ ትልቅ እውነትን እናንሳ። ማንኛውም ሰው አብሮት ያለው ሰው ሀሳቡን እንዲረዳው ይፈልጋል። ይህ ተፈጥሯዊ ጉዳይ ነው። አብሮህ ካለ ሰው ጋር መግባባት አለብህ። በቤተሰብ መካከል ሲሆን ደግሞ ጉዳዩ ትልቅ ትኩረትን ይፈልጋል። ወላጅ ልጆች ደግሞ ወላጆቻቸውን እንዲረዷቸው ይፈልጋሉ። በተመሳሳይ ሁኔታ ባል ሚስቱ እንድትረዳው፣ ሚስቱ ደግሞ ባሏ እንዲረዳት ትፈልጋለች። በዙሪያችን ያሉ ሰዎች የማይረዱን ከሆነ ግጭት ይፈጠራል፣ ትልቅ ህመምም ይሆናል። አንዱ አንዱን ካልተረዳ አብሮ መክረሙም ይከብዳል። ጋብቻዎችም በብዛት የሚፈርሱት በዚህ ምክንያት ነው። ይህ ጉዳይ ባልና ሚስት በሚጋጩበት ጊዜም የምናስተውለው እውነት ነው። ባልም ሆነ ሚስት ለግጭታቸው መንስኤ የሆነውን ምክንያት ሲያቀርቡ ሊረዳኝ አልቻለም፣ ልትረዳኝ አልቻለችም ይላሉ። ይህ በብዙ ትዳሮች ላይ የሚስተዋል ትልቅ ህመም ነው። አዎ ህመም ነው፣ መታከም አለበት፣ ወይም ከመከሰቱ በፊት ምንጩን በማወቅ መከላከል ይቻላል። ለዚህም ነው ወንድና ሴት ወይም ባልና ሚስት የሚያመሳስሏቸው ጉዳዮች ምንድናቸው፣ የሚለዩባቸው ጉዳዮችስ የትኞቹ ናቸው የሚሉትን ጉዳዮች ተጋቢዎች ከጋብቻ በፊት ማወቅ አለባቸው የሚባለው። በተለይም አዲስ ተጋቢዎች እንዲህ ያለ ህመም ውስጥ ከመውደቃቸው በፊት በወንድና በሴት መካከል ያለውን ልዩነት ማወቅ ይኖርባቸዋል። ጋብቻ ውስጥ ያሉ ሰዎችም ቢሆኑ ጉዳዩን ሲረዱ ጋብቻቸው ውስጥ ትልቅ ለውጥ እንደሚያመጡ ምንም ጥርጥር የለውም። ዶክተር ጆን ግሬ የጻፈው ሜን አር ፍሮም ማርስ ኤንድ ዊሜን አር ፍሮም ቬነስ የሚለው መጽሐፍ በህዝብ ዘንድ ለምን የተወደደ ይመስላችኋል? የመጽሐፉ ርዕስ ወንዶች ከማርስ ሴቶች ከቬነስ እንደሆኑ ይገልጻል። ወንዶችና ሴቶች የተለያዩ እንደሆኑ በማጋነን ለመግለጽ የተሰጠ ርዕስ ነው። ይህን የመሰሉ መጻሕፍት በሰዎች ዘንድ የሚወደዱት የግድ መታወቅ ያለባቸው የሰው ልጅ ህመሞች ውስጣቸው ስላሉ ነው። የሰው ልጅ ለማወቅ የሚጓጓላቸው ጥያቄዎችን በውስጣቸው ስላዘሉ ነው። መጻሕፍቱን ካገኛችኋቸው አንብቧቸው። ለምሳሌ You Just Don't Understand የተሰኘ በዲቦራ ታነን የተጻፈ መጽሐፍም አለ። ብዙ ቁም ነገሮችን ይዟል፣ አንብቡት። ወደ ኢስላም ስንመጣ ኢስላም በሴትና በወንድ ጉዳይ አቋም አለው። በሰብአዊነት ጉዳይ ሴትና ወንድ እኩል ናቸው። ሰው መሆንን አስመልክቶ ወንድና ሴት ምንም ልዩነት የላቸውም። በመንፈሳዊ ጉዳዮችም እኩል ናቸው። ከአላህ ጋር መቃረብን፣ ጉዳዮቻቸውን ከማስፈጸም እንዲሁም ስራቸውም ተቀባይነትን ከማግኘት አንጻር እኩል ናቸው። ፈስተጃበ ለሁም ረቡሁም አኒ ላ ኡዲዑ ዐመለ ዓሚሊን ሚንኩም ሚን ዘከሪን አው ኡንሳ አሊ ዒምራን 195። በዚህ ረገድ ወንድና ሴት እኩል እንደሆኑ ይህ አንቀጽ ይገልጻል። ወንድም ሆነ ሴት የሰሩትን በጎ ስራ አላህ ሱብሓነሁ ወተዓላ ያለምንም ልዩነት እንደሚቀበላቸው ይናገራል። ነቢዩም በሐዲሳቸው ኢነመ ኒሳኡ ሸቃኢቁ ሪጃል ይላሉ። ይህ ሐዲስ ወንድና ሴት ሰው በመሆን እኩል መሆናቸውን ይገልጻል። ወንድና ሴት ከአንድ አባትና እናት የተገኙ ወንድምና እህት ናቸው ሲሉ ነቢዩ ተናግረዋል። ኢስላም ሴትና ወንድ ብዙ የሚያመሳስሏቸው ጉዳዮች እንዳሉ ያምናል። በባህሪው ዳይናሚክ የሆነው ኢስላም በሌላ አቅጣጫ ሲያሳየን ደግሞ ወንድ እንደ ሴት እንዳልሆነና በመካከላቸው ብዙ ልዩነቶች እንዳሉም ይነግረናል። ወለይሰ ዘከሩ ከልኡንሳ፣ እነዚህ ጉዳዮች የሚጋጩ አይደሉም። ሁለቱን የሚያመሳስሏቸው ነገሮች እንዳሉት ሁሉ
የሚለዩባቸው ጉዳዮችም አሉ ነው። ቀደም ሲል እንዳየነው ወንድና ሴት ሰው በመሆን በመንፈሳዊ ጉዳዮችና በመሳሰለው አንድ ከሆኑ ልዩነቶቹ ከየት መጡ? ከምን አንጻርስ ነው የተለያዩት? የሚለውን እንመለከታለን። ከህግጋቶች አንጻር ብዙ ልዩነቶችን ልናገኝ እንችላለን። ለምሳሌ ጌጣጌጦችን ከመጠቀም አንጻር፣ አለባበስን በተመለከተ፣ ውርስን አስመልክቶ፣ የፋይናንስ ግዴታዎችን፣ የጾታ ህጎችን ወይም ጀንደር ሎስን አስመልክቶ ኢስላም ለወንድና ለሴት የተለያዩ ህጎችን ደንግጓል። እንዲሁም ስለ ጂሃድ ወይም ጦርነት የወጡ ህጎች፣ ሰላትና ጾም ውስጥ ያሉ ህጎች እንዲሁም የልጅ አስተዳደግና የመሳሰሉትን ህጎችን ስንመለከት በወንድና በሴት መካከል ያሉትን ልዩነቶች ኢስላም በግልጽ ያሳየናል። በእርግጥ አብዛኞቹ ፌሚኒስቶች በወንድና ሴት መካከል ብዙ ልዩነቶች መኖራቸውን ያምናሉ። ይኸውም ባዮሎጂካል፣ ፊዚካል፣ ኢሞሽናል፣ ኒውሮሎጂካል እና ኮግኒቲቭ የሚባሉ ልዩነቶች እንዳሉ ያውቃሉ፣ ይናገራሉ። ይህ ማለት ተፈጥሯዊ፣ አካላዊና ስሜታዊ እንዲሁም የማገናዘብ ችሎታዎች ላይም ልዩነቶች መኖራቸውን ብዙዎቹ ፌሚኒስቶች አይክዱም። ነገር ግን ለነዚህ ልዩነቶች ብዙም ቦታ አንሰጥም ይላሉ። ልዩነቶቹን ችላ ብለን ማለፍ አለብን ነው የሚሉት። ምክንያታቸውንም ሲያቀርቡ እነዚህ ልዩነቶች ብዙም ከባድ የሚባሉ ስላልሆኑ ችላ ሊባሉ ይገባል፣ ተራ ጉዳዮች ናቸው። እኛ ከወንዶች እኩል ኃላፊነት መውሰድ እንችላለን፣ ጾታም ቢሆን ይቀያየራል፣ ምንም ችግር የለውም ይሉሃል። እውነት እነሱ እንደሚሉት በወንድና ሴት መካከል ያሉት ልዩነቶች ተራ የሚባሉ ናቸውን? አይደሉም። ይህን ኢስላም በግልጽ አስቀምጦታል። ልንክደው የማንችለው አንድ አጠቃላይ እውነት አለ። ለተመሳሳይ ጉዳዮች አንድ አይነት ህግ መውጣት ይኖርበታል። ለተለያዩ ጉዳዮች ደግሞ የተለያየ ህግ ያስፈልጋል። እነዚህ አካላት ማለትም ፌሚኒስቶች በወንድና ሴት መካከል ብዙ ልዩነት መኖራቸውን ተቀብለው ሳሉ ልዩነቶቹን ግን እንዴት እናስተናግዳቸው የሚለው ጉዳይ ላይ መንገድ ስተዋል። እዚህ ላይ ፈተናውን ወድቀዋል ማለት ይቻላል። የፌሚኒስት አስተሳሰብ እኛ ሙስሊሞች በፍጹም የማንቀበለው ጉዳይ ነው። ምክንያቱም የነሱ አመለካከት የተለያዩ ነገሮችን አንድ እንደሆኑ አድርገን አንድ አይነት ህግ አውጥተን እንድናስተናግዳቸው ስለሚፈልግ ነው። ይህ የማይሆን ነገር ነው። ለተለያዩ ጉዳዮች የተለያዩ ህጎች ያስፈልጋሉ። እኛ ሙስሊሞች አንድ አይነት የሆኑ ጉዳዮችን በእኩል እናስተናግዳለን። የተለያዩ ጉዳዮችንም በተለያዩ መንገዶች ማስተናገድ እንዳለብን ቁርአን አስተምሮናል። ይህ መሰረታዊ መርህ ነው። ፌሚኒስቶች አንዳንዴ ሙስሊሞችን ይጠይቃሉ፣ ሃይማኖታችሁ ወንድና ሴትን አስመልክቶ ለምን የተለያዩ ህጎች ይኖሩታል ይላሉ። ለምሳሌ ውርስን ወይም ፋይናንስን፣ ፖሊጋሚን ማለትም ከአንድ በላይ ማግባትን አስመልክቶ ለምን አንድ አይነት ህግ አይኖራችሁም ሲሉ ይጠይቃሉ። እኛም ይህን ጥያቄ ስንመልስ ይህን ጥያቄ የመመለስ ግዴታ የለብንም። ጥያቄውን የመመለስ ግዴታ ያለባችሁ እናንተ ናችሁ እንላቸዋለን። ምክንያቱም ወለይሰ ዘከሩ ከልኡንሳ፣ ወንዶች እንደ ሴቶች አይደሉም። እኛ ለተለያዩ ጉዳዮች የተለያዩ ህጎች አሉን። መልሰን እነሱን እንጠይቃቸዋለን። እናንተ ግን በሁለቱ ጾታዎች መካከል ብዙ ልዩነት መኖራቸውን እያመናችሁ ለነዚህ ለተለያዩ ጉዳዮች አንድ አይነት ህግ ማውጣት ለምን አስፈለጋችሁ እንላቸዋለን። ስለዚህ እኛን ማሳመን ያለባችሁ እናንተ ናችሁ፣ የኛ አቋም ግልጽ ነው እንላቸዋለን። እንዲያውም ይህን ጥያቄ ባለመመለሳችሁ ፈተናውን መውደቃችሁን በግልጽ ያሳያል እንላለን። አዎ እውነት ነው። እንዴት ለተለያዩ ጉዳዮች አንድ አይነት ህግ ይወጣል? የኛ ጥያቄ ነው። ይህን ጥያቄ መመለስ ይኖርባቸዋል። እኛ ስህተት ላይ ለመሆናችን ማስረጃ ማምጣት ያለባቸው እነሱ ናቸው። ምክንያቱም ኢስላም መሰረታዊ ፕሪንሲፕልን ተጠቅሟል። ለተመሳሳይ ጉዳዮች ተመሳሳይ ህግ፣ ለተለያዩ ጉዳዮችም እንዲሁ የተለያዩ ህጎች ያስፈልጋሉና። አሁን ጉዳዩ ግልጽ ነው አይደል? በዘመናችን በተለያዩ ሪሰርቾች የተጠኑ እንዲሁም ሳይንስ ያረጋገጣቸው አንዳንድ የወንድና የሴት ልዩነቶችን እንመልከት። ከነዚህም መካከል የጾታዊ ፍላጎት ልዩነቶች ይጠቀሳሉ። ሶሻል ሳይኮሎጂስት የሆኑት ሮይ ቦይሜስተር እና ሌሎችም በጥናታቸው እንዳመላከቱት
የወንዶች ጾታዊ ፍላጎት ከሴቶች ይልቅ ሞር ፍሪኩዌንት እና ሞር ኢንቴንስ ነው ይላሉ። ማለትም የወንዶች የጾታዊ ፍላጎት ድግግሞሽና ኃይሉም ጭምር ከሴቶች በእጅጉ እንደሚበልጥ በጥናት አስደግፈው አሳይተዋል። እነዚሁ ጥናቶች ጾታዊ ግንኙነትን አስመልክተው በኢኮኖሚ ቋንቋ ሲገልጹ ሴቶች ሰፕላየር ናቸው ይላሉ፣ ዲማንድን ደግሞ ለወንዶች ሰጥተዋል። ይህ ማለት አቅርቦት የሴቶች ሲሆን ፍላጎት ደግሞ የወንዶች ነው ማለት ነው። በዚህ ጉዳይ እንግዲህ ሴትና ወንድ የተለያዩ መሆናቸውን ጥናቶቹ አሳይተዋል። የሆርሞን ልዩነትንም አስመልክቶ ብዙ ጥናቶች ተካሂደዋል። ከነዚህም መካከል ዴቪድ ጄ ሃንድልስማን የሚጠቀሱ ናቸው። እኚህ ምሁር በሴቶች አካል ውስጥ የሚገኘው የቴስቴስትሮን ደረጃ በወንዶች አካል ውስጥ ከሚገኘው ከ1/10 እስከ 1/20 ያህል መሆኑን በጥናታቸው ገልጸዋል። ቴስቴስትሮን በወንዶች ውስጥ ይበልጥ መገኘቱ ደግሞ ወንዶች ከሴቶች በላይ አካላዊ ጥንካሬ እንዲኖራቸው ያደርጋል። ለምሳሌ በፍጥነትና በጡንቻ ጥንካሬ ወንዶች ከሴቶች እንዲበልጡ ይረዳቸዋል። እነዚህ በሁለቱ ጾታዎች መካከል የሚገኙ ግልጽ ልዩነቶች ናቸው። ሌላው የኮግኒቲቭ ልዩነት ነው። አእምሮአችን የሚሰራበትና የምናስብበት መንገድ ይለያያል። ለምሳሌ ዳያን ኤፍ ሃልፐርን የተባሉ ሳይኮሎጂስት በጥናታቸው እንዳመላከቱት ወንዶችና ሴቶች የሚያስቡበት መንገድ ሳይዙና ስፋቱም ጭምር እንደሚለያይ አመላክተዋል። ኑምራታ አፓድሃያ የተባሉ ክሊኒካል ሳይኮሎጂስትም እንዲሁ ባደረጉት ጥናት በተለይም ሴቶች በወር አበባ ጊዜ ከወንዶች እኩል ነገሮችን የማወዳደር ወይም የማመዛዘን ችሎታቸው እንደሚቀንስ በጥናታቸው አሳይተዋል። ሴቶች አንዳንድ ጉዳዮች ላይ ከወንዶች እኩል የማመዛዘን ችሎታ ቢኖራቸውም የወር አበባ በሚያዩበት ጊዜ ግን ይህ ችሎታቸው እንደሚቀንስ እኒሁ ምሁር በጥናታቸው አረጋግጠዋል። በአጠቃላይ እንግዲህ ከጥናቶቹ እንደምንረዳው በሁለቱ ጾታዎች መካከል ብዙ ልዩነቶች አሉ። ባዮሎጂካል፣ ሶሻል፣ ኢሞሽናል እንዲሁም የፐርስፔክቲቭ ልዩነቶች አሉ። ማለትም አካላዊ፣ ማህበራዊ፣ ስሜታዊ ልዩነቶች አሉ። በተጨማሪም አእምሯቸው የሚያስብበት መንገድም እንደሚለያይ ከጥናቶቹ መረዳት ይቻላል። አሁን ወደ ዋናው ርዕሳችን ወደ ጋብቻ እንመለስ። እንደ ባልና ሚስት የተሳካላቸው ባለትዳሮች ለመሆን ምን እናደርግ? ከትዳር አጋራችን ጋርስ እንዴት እንግባባ? እንዴትስ አብረን መዝለቅ እንችላለን? የሚለውን እንመልከት። ወንድሜ፣ አንተን የሚያስደስትህ ነገር ሁሉ ሚስትህን የሚያስደስታት እንዳይመስልህ። አንቺም እህቴ፣ አንቺን የሚያስደስቱሽ ነገሮች ሁሉ እሱን የሚያስደስቱት እንዳይመስልሽ። በዚህም ትለያያላችሁ። እነዚህን ልዩነቶች ማወቅ ይኖርባችኋል። ይህም ባለማወቅ ምክንያት ብዙውን ጊዜ ችግሮች ሲፈጠሩ ይስተዋላል። እኔ እኮ ጥሩ የሰራው መስሎኝ ነው፣ እኔ እኮ ጥሩ አስቤ ነው ልትባባሉ ትችላላችሁ። ጥፋት ሰርታችሁ ሳይሆን ስላልገባችሁ ነው። እሱ ከአንቺ ይለያል፣ እሷ ከአንተ ትለያለች። ይህንን ነው ማወቅ ያለባችሁ። ይህን በምሳሌ እንየው። ሴትን የሚያስደስታት ወይም የሚያነቃቃት ዋናው ነገር ምንድን ነው? ወንድን የሚያስደስተውና የሚያነቃቃው ጉዳይስ ምንድን ነው? ወንድን የሚያስደስተውና ትዳር ውስጥ ሁሌም ደስተኛና ንቁ ሆኖ እንዲዘልቅ የሚያደርገው በሚስቱ የመፈለግ ስሜት ነው። ለሚስቱ አለኝታ የመሆንና ለዚህም ከሚስት በኩል እውቅናን የማግኘት ፍላጎት ነው። ይህን በቀላል ምሳሌ ብናየው ባል መብራት ሲበላሽ፣ ቧንቧ ሲበላሽ ሊጠግን ይችላል። ቀላል ወይም ከባድ የሚባሉ ስራዎችን ሊሰራ ይችላል። ይህን ክፍተት መሸፈኑ በራሱ ያስደስተዋል። ለዚህም እውቅናን ይፈልጋል። ባል ቤት ውስጥ የሚፈለግ ካልመሰለው ትልቅ ችግር ይፈጠራል። በሌላ በኩል ደግሞ ሴት ልጅን የሚያነቃቃት ነገር ይለያል። መወደድ፣ መፈቀርና እንክብካቤ ነው። ይህ ለሚስት የምትተነፍስበት ኦክሲጅን ይሆናታል። ከዚህ ውጭ መኖር አትችልም። እነዚህን በሴትና በወንድ መካከል ያሉትን ልዩነቶች ስታውቁ ሊከሰቱ የሚችሉ ብዙ ችግሮችን ከወዲሁ ታስወግዳላችሁ። እንበልና ሴቷ ቅር ብሏታል። ቤት ውስጥ ችግር አጋጥሟታል። ከልጆቿ ጋር ከባሏ ዘመዶች ጋር ባደረገችው ውሎ ሊሆን ይችላል። ስራ በዝቶባት ጭንቀት ተሰምቷታል። ይህን ያጋጠማትን ችግር ባሏ ከስራ ሲመጣ ትነግረዋለች፣ ታወራለታለች። የሱ ምላሽም ደግሞ
ይህን ብታደርጊ እኮ እንዲህ ይሆን ነበር፣ እንዲያ ብታደርጊ ጥሩ ነበር ምናምን እያለ አስተያየት መስጠት ይሆናል። የእሷ ምላሽ ታዲያ ምን ሊሆን ይችላል? አንተ አልገባህም፣ አታዳምጥም የሚል ይሆናል። እሱም ይመልሳል፣ እኔ እኮ መፍትሄ እየፈለግኩ ነው፣ ለአንቺው በማሰብ ነው፣ ለምን ትቆጫለሽ ይላል። በዚህ መልኩ ወደ ጭቅጭቅ ታመራላችሁ። እሷም ይበልጥ በድካም ላይ ሌላ ህመም ይደረብባታል። አሁን አንተ አልገባህም። በዚህን ጊዜ እሷ ካንተ መፍትሄ አልፈለገችም። ያንተን አስተያየትም አትሻም፣ ምንም አይጠቅማትም። እሷ መተንፈስና ማውራት ብቻ ነው የፈለገችው። አንተ እሷን ማድመጥ ነው ያለብህ። የእሷ ፍላጎት መደመጥና ለድካሟ እውቅና ማግኘት ብቻ ነው። እሷ በምታወራው ላይ አስተያየት ቢኖርህ እንኳ ጊዜው አሁን አይደለም፣ እርሱ ይደርሳል። ሌላ ጊዜ መነጋገር ትችላላችሁ። አሁን ግን አድምጣት፣ ዝም ብለህ አድምጣት። ስሜቷን፣ ድካሟን ተረዳት። እሷ የፈለገችው ይህን ብቻ ነው። ስሜቷን ተረዳት፣ አቅርባት፣ እቀፋት። ተረድቼሻለሁ፣ ጭንቀትሽ ይገባኛል በላት። በቃ ይህን ነው እሷ የምትፈልገው። በንግግሯ ላይ አስተያየት መስጠት ቢኖርብህም ጊዜው ግን አሁን አይደለም። ልብ በል፣ እሷ ጨንቋት በምታወራ ጊዜ መፍትሄ የሚመስል አንድም ሐሳብ ፈጽሞ እንዳታቀርብ። ያንተ ስራ ማድመጥና መረዳት፣ እሷን ማቅረብ ብቻ ይሆናል ማለት ነው። በሌላ በኩል ደግሞ ሚስት ባሏን ለማስተካከል ስትሞክር፣ ምክር ለመስጠት ስትሞክርም እንዲሁ ችግር ይፈጠራል። አንቺ እሱን ለመምከር ስትሞክሪ እሱ ግን ለትዳሩ ብቁ እንዳልሆነ እንደማይፈለግና ፈተናዎችን እንደወደቀ ይሰማዋል። ቀደም ሲል ያነሳነውን በሁለቱ ጾታዎች መካከል የሚገኝን የፍቅር ፍላጎትን አስመልክቶ ጆን ግሬም ጽፏል። የወንድ የፍቅር ፍላጎትን የሚፈጥረው እውቅና ሲሰጠው፣ ሲከበር፣ ሲደፋፈርና ሲደነቅ እንዲሁም ሲሞገስ ነው ይላል። በዚህም ጊዜ ወንዱ ለትዳሩ ብቁ የመሆን ከሌሎች የተሻለ ባል የመሆን ስሜት ይሰማዋል። አክብሪው፣ ለድርጊቱ እውቅናን ስጩ። ይህን ማድረግህ እጅግ በጣም ጠቅሞኛል፣ አመሰግናለሁ በይው። ይህ ማለትሽ በራሱ በሌላ አነጋገር እኔ እወድሃለሁ፣ አፈቅርሃለሁ እያልሽው ነው። ሴትን ለፍቅር የሚያነሳሳት ደግሞ መፈቀር፣ ታማኝ ባል ማግኘት፣ እንክብካቤን እንዲሁም ዋስትናን ማግኘትን የመሳሰሉ ጉዳዮች ናቸው ይላል። ይህን ልዩነት የማያውቁ ባልና ሚስት ፍቅርን የሚለዋወጡት በራሳቸው የፍቅር ቋንቋ ነው። ፍቅርን በሚገባ ተረድተውት አይደለም። ይህ ደግሞ ችግር ይፈጥራል። እንበልና ባል ስራ ውሎ ደግሞ ወደ ቤት ተመልሷል። ስራ ቦታ የሆነ ቅር ያሰኘው ጉዳይ አለ። ወንዶች ችግራቸውን እንዴት ነው የሚፈቱት? ስለ ችግራቸው የሚያወሩ ይመስላችኋል? አያወሩም። ታዲያ ምን ያደርጋሉ? አዎ፣ ወንዶች እንደ ሴቶች አይደሉም። ችግር ሲገጥማቸው ብቻቸውን መሆን ይፈልጋሉ። በችግሩ ዙሪያ በትኩረት በማሰብ ችግሩን መፍታት ነው ፍላጎታቸው። ይህ በድካም ተሞልቶ ከስራ ቦታ ችግር ገጥሞት ቤቱ የተመለሰ ባል ለሚስቱ እንዲህ ሊላት ይችላል፣ ለጥቂት ጊዜ ብቻዬን መሆን እፈልጋለሁ። በዚህን ጊዜ ታዲያ ሚስት ትጠይቃለች፣ ምን ነው ችግር አለ? ደህና አይደለህም እንዴ? አረ ደህና ነኝ አልሐምዱሊላህ፣ ምንም ችግር የለም ይላል ባል። ታዲያ እናግረኛ ትለዋለች። እሱም ቆይ ትንሽ ጊዜ ስጭኝ በኋላ እናወራለን ይላል። እሷ አትሰማውም። አይ አሁን ነው እንድናወራ የፈለግኩት ትለዋለች። እሱም አሁን ማውራት እንደማይፈልግ ይነግራታል። ምን ሆነሃል ትለዋለች። አረ ደህና ነኝ ምንም አልሆንኩም። ታዲያ ለምን አታወራም? አንተ ለኔ ቦታ የለህም። ይሄኔ ከጓደኞችህ ጋር ቢሆን ታወራ ነበር። የመሳሰሉ ንግግሮችን ሚስት ትናገራለች። ሁለቱም ይታመማሉ። ያው ህመም ብለው ካለመግባባት ምክንያት የሚመጣ ህመም ነው። እንዲህ አይነቱ ክርክርና ህመም የሚመጣው የእርስ በርስን ባህሪ ካለመረዳት ነው። እዚህ ጋር የተፈጠረው ምንድን ነው? ሚስት በበኩሏ ለባሏ ምን ያህል እንደምታስብለት እየገለጸች እኮ ሊሆን ይችላል። ባሌ ምን ሆነ የሚል ጭንቀትም ተሰምቷት ሊሆን ይችላል። ሴቶች ችግር ሲፈጠር ያወራሉና እሱም እንዲያወራ የምታደርገውን ጥረት ነው ያየነው። ነገር ግን አካሂዷ ትክክል አይደለም። ባል ይህንን አይፈልግማ። ይህች ሴት ወንዶች ችግር ሲገጥማቸው ዝምታን እንደሚፈልጉ አልገባትም። እሱ ብቻውን መሆን የፈለገው ዝግጁ ሲሆን እኮ ወደ ተለመደው ባህሪው ይመለሳል። ሚስት መታገስ ነበረባት። ከዚህ ዝምታው ሲወጣ ባል በችግሩ ዙሪያ ሊያወራ ይችላል። ጊዜ መስጠት ነው ያለባት። ስለ ችግሩ ማውራት ሲጀምር ታድምጠው። መፍትሄም ካላት ወደ ክርክርን በማያመራ መልኩ አስተያየቷን ትስጠው። ደግሞ በተቃራኒው እንየው።
ሚስት ችግር ገጠማት እንበል። ባል ለራሱ እንደሚያደርገው ትንሽ የማሰቢያ ጊዜ ልስጣት ብሎ ቢተዋት ምን እንደሚፈጠር አስቡ። እዚህም ጋር ትልቅ ችግር ይፈጠራል። ሚስት እንደ ባል አይደለችማ። እሷ የምትፈልገው ስለ ችግሩ ማውራት ነው። እንደሱ ብቻዋን ሆና ማሰብ አትፈልግም። አንተ የምትፈልገውን አካሄድ ለሚስትህ አትጠቀም። የእሷ ፍላጎት ምን እንደሆነ ወቅ። አንቺም እንደዛው። አንተ ሲጨንቅህ ስፔስ ትፈልጋለህ፣ እሷም ሲጨንቃት ስፔስ ልትሰጣት ወይም ጊዜ ልትሰጣት ብለህ ብቻዋን ተውካት። እሷ ምን እንደምታስብ ታውቃለህ? አዎ እሱ ለኔ ግድ የለውም ሂዶን ኬር ነው የምትለው። አንተ ለሷ ግድ እንደሌለ ችላ እንዳልካትና እንደተውካት ነው የሚሰማት። ጭንቀቷ እንዲያውም ይባባሳል። አንተ እኮ ጥሩ አስበህ ሊሆን ይችላል፣ ጥሩ የሰራህ መስሎ። እሷም እንዲሁ አንተ በጨነቀህ ጊዜ ምን ሆንክ የምትልህም አስባልህ ነው። ይህ ሁሉ ግን ካለማወቅ የተፈጠረ ችግር ነው። መፍትሄው ያለው ግን ባልና ሚስት የተለያዩ ባህሪያት እንዳላቸው መገንዘቡ ላይ ነው። እንግዲህ ከዚህ ምን እንረዳለን? ወለይሰ ዘከሩ ከልኡንሳ የሚለውን የቁርአን አንቀጽ ነው። ወንድ እንደ ሴት አይደለም፣ ሴትም እንደ ወንድ አይደለችም የሚለውን ነው። አንድ ሌላ የልዩነት ጉዳይንም ማንሳት ይቻላል። የወንዶች ትልቁ ፍርሃት ምንድነው? የሴቶችስ? በዚህም ልዩነት አለ። ጋብቻ ውስጥ የሴቶች ፍርሃት የመቀበል ወይም ተቀባይ የመሆን ፍርሃት ነው። ሚስት ሁሌም ከባሏ ጠያቂ መሆኗ ያስፈራታል። በተለይም የልጅነት ትራውማ ያለባቸው ሴቶች ላይ ይህ ፍርሃት ይበረታል። ለምሳሌ ከአባቶቻቸው ገንዘብ ሲጠይቁ የሚሰጣቸው መጥፎ ምላሽ የፈጠረባቸው ፍርሃትና ትራውማ ሊኖር ይችላል። እንደዚህ አይነት ሴቶች ላይ ደግሞ ይህ ፍርሃት ጎልቶ ሊታይ ይችላል። እናም ለወደፊቱ ከሚገጥማት ችግር ለመከላከል ስትል ከባሏ ገንዘብ መቀበል ሊያሸማቅቃት ይችላል። ለወደፊቱ ይህን አድርጌልሽ ነበር፣ ይህን ሰጥቼሽ ነበር መባል ያስፈራታል። ምናልባትም ሁሌ ገንዘብ የምቀበለው ከሆነ ለወደፊቱ ጭራሹን ምንም ላያደርግልኝ ይችላል የሚል ስጋት ሊሰማት ይችላል። ስለዚህ ባሏን ገንዘብ መጠየቅ ትፈራለች ወይም ከመጠየቅ ትቆጠባለች ማለት ነው። በዚህ ዙሪያ ወንዶች ላይ የሚከሰተውን ፍርሃት ደግሞ እንመልከት። ወንዶች ደግሞ በተቃራኒው ገንዘብ መስጠትን ይፈራሉ። ስስታም ሆነው አይደለም። በቂ ነገር ላልሰጥ እችላለሁ፣ እሷን ላያረካት ይችላል፣ ላይመጥናት ይችላል የመሳሰሉ ፍርሃቶች ናቸው። ታዲያ ባል ይህ ሲሰማው አለመስጠትን ይመርጣል። ምክንያቱ ግን ፍርሃት ነው፣ ስስት አይደለም። ሰዎች ግን ይህን ባህሪ ባለመረዳት ምናልባትም በራስ ወዳድነት ሊተረጉሙት ይችላሉ። ለራሱ ብቻ የሚያስብ ስስታም አድርገው ሊስሉት ይችላሉ። እርሱ ዘንድ ያለውን ፍርሃት ግን ማንም አልተረዳውም። ታዲያ መፍትሄው ምንድን ነው? ሚስት አንዴ ባሏ ገንዘብ ሲሰጣት ታበረታታው። ለቤቱ ጠቃሚ ነገር እያደረገ እንደሆነ ትንገረው። እሱም ቢሆን የሚሰጣት ነገር አላህ ከሰጠው ኒዕማ እንደሆነና ኒዕማውንም እያካፈላት እንደሆነ ቢነግራት ይቀላታል። በተጨማሪም ባል እኔ ይሄን አደርጋለሁ፣ ያን እፈጽማለሁ፣ የውሃ የመብራት የምናምን እከፍላለሁ እያለ ስለ ሌሎች ወጪዎች እየነገረ ባያስጨንቃት ጥሩ ነው። እንደዚህ አይነት ንግግሮች በመጨረሻም አንተም የራስህን እኔም የራሴን እሸፍናለሁ ወደሚል ውሳኔ ሊያመራና ትዳሩም ሊናጋ ይችላል። ምክንያቱም ሚስት አንተ ያደረክላትን ወይም የዋልክላትን ውለታ ዘርዝረህ እንድትነግራት በጭራሽ አትፈልግም። ትዳር ማለት በወንድና በሴት መካከል የሚደረግ የውድድርና የፉክክር ስፍራ አይደለም። ይህን በአረብኛው ስንገልጸው ትዳር አላቃ ተናቁስያ ሳይሆን አላቃ ተካሙልያ ነው። ትዳር የፉክክር ቤት ሳይሆን ፍቅርን መሰረት በማድረግ እርስ በርስ የመደጋገፍና ክፍተትን የመሙላት ስራ ነው። ትዳር ባልና ሚስት እኩል ለመሆን የሚፎካከሩበት ስፍራም አይደለም። ሲጀመር ሁለቱ የተለያዩ ናቸው። ወንድ እንደ ሴት አይደለም። ትዳር ማለት ባልና ሚስት አብረው የሚሰሩበት፣ አንዱ አንዱን የሚያበረታታበት፣ የአንዱን ድክመትና ክፍተት ሌላው የሚሞላበት ተቋም ነው። ትዳር ባልና ሚስት አንድ ወደ ሆነ የጋራ ዓላማን ለማሳካት የሚጓዙበት መንገድ ነው። ትዳር ማለት ባለትዳሮቹ አላህን በማስደሰት ዓላማ እየተጓዙ ሳሊህ የሆኑ ልጆችን የሚያፈሩበት፣ ልጆችን በሰላም እንዲያድጉ ምቹ ሁኔታን ለመፍጠር የሚተጉበት ተቋም ነው።
እርግጥ ነው ባለትዳሮች ሁለቱም የራሳቸው የሆኑ ጠንካራና ደካማ ጎኖች አሏቸው። የሁለቱም ጥንካሬና ድክመቶች አንድ ላይ ሲዋሃዱ ጠንካራ የሆነ ትስስርን ይፈጥራሉ። ይህን ሁሉ የሚገልጽልን አንድ የቁርአን አንቀጽ አለ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወላ ተተመነው ማ ፈደለ ላሁ ቢሂ ባዕደኩም ዐላ ባዕድ ሊሪጃሊ ነሲቡን ሚማ እክተሰቡ ወሊንኒሳኢ ነሲቡን ሚማ እክተሰብን ወስአሉ ላህ ሚን ፈድሊሂ ኢነላህ ካነ ቢኩሊ ሸይኢን ዐሊማ። አኒሳ 32። አላህ ሱብሓነሁ ወተዓላ አንዳችሁን በአንዳችሁ ላይ ባስበለጣቸው ጉዳዮች ላይ አትቅኑ፣ አትመኙ። ወንዶች በሰሩት በጎ ስራ ይመነዳሉ፣ አጅር ያገኛሉ። ሴቶችም እንዲሁ በሰሩት መልካም ስራ ይመነዳሉ፣ አጅርም ያገኛሉ። አላህን ደግሞ ከትሩፋቱ ከጸጋው እንዲሰጣችሁ ለምኑት፣ ዱዓ አድርጉ ይላል። በባልና ሚስት መካከል እኔ እንደሱ ወይም እንደሷ በሆንኩ ማለት አያስፈልግም። ሁሌም ዱዓ ማድረግ ግን ይኖርብናል። ትዳር በዱዓ ነው የሚቆመው። አላህ ሱብሓነሁ ወተዓላ ሴት ስላደረገሽ አመስግኚው። አንተም ወንድ ሆነ ስለተፈጠርክ አመስግን። ወንድ እንደ ሴት ወይም ሴት እንደ ወንድ ለመሆን መመኘት የለባቸውም። ወለይሰ ዘከሩ ከልኡንሳ። ይህን እውነታ በምንም መልኩ ቢሆን ለመዋጋት አንሞክር። ከራሳችን ጋር አንጣላ። ምንም እንኳ ማህበረሰቡ ወይም ፌሚኒዝም እኩልነትን ቢሰብኩንም ይህን እውነት አንቀበል። ወንድ እንደ ሴት አይደለም ስንል ወንድ ከሴት ይበልጣል እያለን አይደለም። የተለያዩ ነገሮችን እንዴት እናፎካክራለን? ሁላችንም አላህ የሰጠንን ጸጋ እንቀበል፣ እንውደድ፣ ሁሌም ከጸጋው እንዲጨምርልን ዱዓ እናድርግ ማለታችን ነው። በጋብቻ ህይወታቸው ውስጥ የፌሚኒስት አስተሳሰብን እናራምዳለን የሚሉ ሴቶች የፌሚኒዝም መስራቾች የደረሰባቸው መከራ ይደርስባቸዋል። የፌሚኒስት ቲዮሪ መስራች የሆኑ ሴቶች በስተመጨረሻ ምን እንደገጠማቸው ተመልከቱ። አሁን የምናወራው ስለ ተራ ፌሚኒስቶች አይደለም። የፌሚኒዝም እናቶች ወይም መስራቾቹን ህይወት ነው። ህይወታቸው ምን ያህል አስከፊ እንደነበር እድሜ ልካቸውን በሐዘን የተሞሉና ትክክለኛውን ደስታ አግኝተው እንደማያውቁ ነው የምናስተውለው። ይህንን የምንለው ከምንም ተነስተን ሳይሆን ራሳቸው ከጻፉትና ከተናገሩት ነው። ለምሳሌ ከፌሚኒዝም መስራቾች አንዷ የሆነችው ቤቲ ፍሬዳን ቤት ማለት ለሴት ልጅ ምቾት ያለው ማጎሪያ ካምፕ ነው እስከ ማለት የደረሰች ሴት ነበረች። ሴቶች ቤት ውስጥ ምን ይሰራሉ? ከቤት ይውጡ የምትል አይነት ሴት ነበረች። በስተመጨረሻ ግን የራሷንና በዙሪያዋ ያሉ ፌሚኒስት ሴቶችን ህይወት በማጥናት ለየት ያለ መጽሐፍ ጽፋለች። በመጽሐፏም ተከታዩን ሐሳብ ያዘለ ጽሑፍ አስፍራለች። ድሮ ከነበሩ ሴቶች ይልቅ አሁን ያሉ ወጣት ሴቶች እጅግ በጣም በጭንቀት የተሞሉ ያልተረጋጉና በአእምሮ ስብራት የተሞሉ ናቸው በማለት ጽፋለች። ይህ የገባት ደግሞ በስተመጨረሻ ነው፣ እድሜዋ ከገፋ በኋላ። ለዚህ ደግሞ የኛ ምላሽ እነዚህን የተሰበሩ ወጣት ሴቶችን የፈጠራችኋቸው እናንተ ናችሁ። ተፈጥሯችንን ስንዋጋ ውጤቱ ይህ ነው። ተፈጥሮን ስንክድ ዲፕሬሽንና ጭንቀት እንጂ ሌላ እናተርፍም ነው። ሌላኛዋ የፌሚኒስት መስራች የነበረችው ጀርሜን ግሪያም እንዲሁ እድሜ ልኳን የቤት እመቤትነትን፣ ማዘርሁድን፣ ዶሜስቲሲቲን ስትዋጋ የኖረች ሴት ናት። በህይወቷ መጨረሻ ወይም በስተርጅና የተናገረችው ደግሞ ቁጭት የተሞላበት ንግግር ነበር። የተናገረችውን ልብ እንበል። ልጅ እንዲኖረኝ እስካሁን ድረስ አልማለሁ፣ ነገር ግን አሁን የማይቻል ነው። ላልተወለዱት ልጆቼ ሞት እስካሁን ድረስ ለቅሶ ላይ ነኝ፣ ሐዘን ላይ ነኝ ነበር ያለችው። ይህች ሴት እንግዲህ እድሜ ልኳን ሴት ልጅ እንደ ወንድ ለምን ወጣ አትሰራም፣ ቤት ማለት ለሴት ልጅ እስር ቤት ነው ስትል የኖረች ሴት ናት። በስተመጨረሻ ግን ጸጸትን እንጂ ምንም አላተረፈችም። ሌላኛዋ ታዋቂ ፌሚኒስት ሲሞን ዴ ቤቮር ትባላለች። እርሷ ደግሞ የራሴን ምስል መስታወት ውስጥ ሳየው እጠላዋለሁ እስከ ማለት ደርሳለች። ይህች ሴት ህይወቴን በሙሉ ተታልያለሁ በማለት ጽፋለች። ግን ማን ነው ያታለላት እንጠይቃለን። አንቺ የተታለልሽው በራስሽ ነው እንላታለን። አዎ ተፈጥሮን ስንክድ መጨረሻችን እንዲህ ነው የሚሆነው።
አንባቢ ከሆናችሁ ደግሞ የሱዛን ቬንከርን መጽሐፍት አንብቡ። ይህች ሴት አሜሪካዊት የሬዲዮ ሆስት ነበረች። በሴቶች ጉዳይ ላይ ብዙ መጽሐፍትን ጽፋለች። ሱዛን ቬንከር ወንዶች እንደ ሴቶች እንዳልሆኑና ሁለቱ የተለያዩ መሆናቸውን፣ ስለ ጥሩ እናትነት፣ ሴት እንደ ሴት ማሰብ እንዳለባትና እንደ ሴት መኖር እንዳለባት የሚገልጹና የፌሚኒስት አስተሳሰብን ውድቅ ያደረጉ ጽሑፎችን ጽፋለች። አንብቧቸው። ከመጽሐፎቿ መካከልም Women Who We Not Love How to Build a Relationship That Lasts የሚለው አንዱ ሲሆን ሌሎችም ለምሳሌ Mothers Should Stay at Home፣ The War on Men፣ Think Like a Woman የሚሉ መጽሐፍትም አሏት። አብዛኞቹን በፒዲኤፍ መልኩ ከጉግል ማውረድ ስለሚቻል አንብቧቸው። አድማጮቻችን እንግዲህ እዚህ ላይ ያበቃን። ቻናላችንን ሰብስክራይብ ማድረጉን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።